አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ ቅድሚያ ላይ ተወዱ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ ረቢል ዓለሚን። اللهم اجعل لنا نصيبا من رحمتك يا ربي واغفر ومغفرتك واتقى من النار آمين يا رب العالمين. اللهم صل وسلم على سيدنا محمد ኢንሻአላህ። የዛሬው ድርሳችን ደግሞ ባቡ ማጃ ፊ ዘቢህ ሊገይሪላህ የሚለው ነው። ብስሚላሂ ረህማን ረሂም ሰላቱ ወሰላሙ አላ ረሱሊላህ። አስረኛው ባብ ላይ ክፍል 8 ነን ማለት ነው። ማጃ ፊ ዘቢህ ሊገይሪላህ ወቀውሉላህ ተዓላ አላህ ሱብሓነሁ ወተዓላ ንግግር ነው ከአላህ ሱብሃነሁ ወተዓላ ውጭ ማረድ እርድ ማለት ነው። ከአላህ ሱብሃነሁ ወተዓላ ውጭ ላለ ነገር ማረድ አስመልክቶ የመጣ ርዕስት ነው ማለት ነው። ከአላህ ውጭ ያኔ ስንል ለሌላ አካል የማረድ ማለት ነው። መዘዙ ምን እንደሆነ የሚነግረን ርዕስት ነው ይላል አላህ ሱብሃነሁ ወተዓላ። ወቃለ አላሁ ተዓላ ቁል ኢነ ሶላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን ይላል ማለት ነው። እንግዲህ ይህን በይዘው ቀርተነዋል ይመስለኛል። ያው እንድገመው አይከፋም። እሺ ላሸሪከ ለለሱ አጋር የለውም ይላል። ወቀውሉ ፈሰሊ ረቢከ ወነሃር ለጌታህም ምረድ ለጌታህም ብቻ ስገድ ይላል። عن علي رضي الله عنه قال حدثني رسول الله صلى الله عليه وسلم بأربعين كلمة አራት ነገሮችን ነገሩኝ አለ። لعن الله من ذبح لغير الله لعن الله من لعن والديه لعن الله من أوائي محدثا لعن الله من غير መናር አልአርድ ይላል ማለት ነው። እዚጋ ምን ይላል እንግዲህ ለአን አላህ ረግሟል። መንዘብህ ያረደን ሰው ሊገይሪላህ ከአላህ ሱብሃነሁ ወተዓላ ውጭ ማለት ነው። ወለዐነ እንዲሁም ተራግሟል አላህ መን ለዐነ ዋልደህ ቤተሰቦችን ወላጆችን የረገመ እንዲሁም ደግሞ ለዐነ አላህ ተራግሟል መን አወ ሙህዲታ ያኔ አዲስ መጤን ነገር ያስጠጋ ማለት ነው። ወለዐነ አላሁ መን ገየረ መናር አልአርድ እንዲሁም ደግሞ የመሬትን ምልክት የቀየረ ማለት ነው። ሙህደታ ሲባል አዲስ መጤ እንደ መውለድ የመሳሰሉትን አይነቶች እነሱን ያስጠጋ ማለት ነው። ረዋሁ ሙስሊም ዘግበውታል። وعن طارق بن شهاب أن رسول الله صلى الله عليه وسلم قال دخل الجنة رجل في الذباب ودخل النار رجل في ذباب በዝንብ ምክንያት አንድ ሰው እሳት ጀነት ገባ ወአንድ ሰው ደግሞ እሳት ገባ አሉ። ቃሉ ወከይፈ ዛሊከ ያ ረሱላላህ አንተ ያላህ መልክተኛ ይሄ እንዴት ሆነ አሉ። ቃለ መረ ረጁላኒ ዐለ ቀውሚ ለሁም ሰነሙን ወላ የጁዙሁ አሐዱን ሐታ ዩቀርቡ ለሁ ሸይአ። ሁለት ወንዶች ሰዎች በመንገድ ላይ እየተጓዙ እያለ ዐለ ቀውሚ ለሁም ሱናሙን በነዛ ሰዎች ላይ ዝናብ የሆነ የሚመለክ ነገር አለ። በነሱ አጠገብ ሁለት ወንዶች አለፉ አሉ። ላ የጁዙ ለሁ አሐዱን አንድም ሰው ደግሞ አያልፍም። ሀታ ዩቀርቡ ለሁ ሸይአ ለዛ ለሱናሙ አንዳች ነገር ሳያቀርቡ ቁርባ ነገር ማለት ነው። ፈቃሉ ሊአሐዲሂማ ለአንደኛው አለ ቀርብ አቅርብ። ቃለ ለይሰ ዐንዲ እኔ ዘንድ የማቀርበው የለም አለ። ፈቀረበ ዙባበን ፈቀሪብ ዙባበን ዝንብም ቢሆን አቅርበው
ቃሉ ለሁ ቀሪብ ወለው ዙባበ ዝንብም እንኳ ቢሆን አቅርበው። ፈቀረበ ዙባበን ዝንቡን እንግዲህ ቀባ አድርጎ አቀረበ ማለት ነው። ቁርባ አደረገ። ወኸሉ ሰቢለሁ መንገዱን ለቀቁለት ሄደ። ፈደኸለ ናር እሳት ገባ ያሰው። ወቃሉ ሊልአኺር ሌላኛው ጀግና ደግሞ ምናሉ ቀሪብ አቅርብ። ቃለ ማ ኩንቱ ሊኦቀሪበ ሊአሐዲ ሸይአ ለአንዳች ነገርን የማቀርብ አይደለሁም፣ ለማንም አካል የማቀርብ አይደለሁም። ዱን አላህ አዘወጀል ከአላህ ሱብሓነሁ ወተዓላ ውጭ። ፈደረቡሁ መቱት ዑኑቀሁ አንገቱን። ፈደኸሉ ጀነት ገባ ያሰው ይላሉ። ረዋሁ አህመድ ዘግበውታል ማለት ነው። እሺ ባቡ 11ኛው ባቡ 11 እንደዛ ነው የሚባለው። እሺ ላ ዩዝቢሁ ሊላሂ ለአላህ ሱብሓነሁ ወተዓላ አይታረድም። ቢመካኒ በቦታ ዩዝቢሁ ፊሂ በሚታረድበት ቦታ ሊገይሪላህ ከአላህ ሱብሓነሁ ወተዓላ ውጭ የሚታረድበት ቦታ ላይ ለአላህ ሱብሓነሁ ወተዓላ አይታረድም ይላል ራሱ። ወቃለ አላሁ ተዓላ አላህ ሱብሓነሁ ወተዓላ አለ ላ ተቁም ፊሂ አበዳ በጭራሽ እዛ ቦታ ላይ አትቆም አለ ነብያችን አላህ ሱብሓነሁ ወተዓላ ነብያችን ነው ማለት ነው። አን ታቢት ቢን ضحاك ረዲየላሁ አንሁ ቃል ነዚራ ረጁለን አንድ ሰው ስለተሳለ የነሃር ኢብላ ግመልን ሊያርድ ቢቡያ ምንድነው የሚለው? ብስሚላ ቢቡዋና የምትባል ቦታ ሊያርድ ግመል ተሳለ ሰውየው። ፈሰአለ ነቢይ ሰለላሁ ዐለይሂ ወሰለም ነቢያችን ሰለላሁ ዐለይሂ ወሰለም ተጠየቁ። ፈቃሉ ነቢያችንም አሉ ሀል ካነ ፊሃ ወሰኑን ሚን አውሳኒ ሊጃሂልየቲ ዩዕበዱ እዛ ቦታ ላይ ወሰን ወይም ደግሞ ጣዖት ነገር የጃሂልዮች የሚያመልኩበት ቦታ ነውን? አምልከውበት ያውቃሉን? ቃሉ ሰሃቦችም ላ አሉ። ቃሉ ነቢያችንም አሉ ሀል ካነ ፊሃ ዒዱን ሚን አዕያዲህም ተነሱ የሆነ አመት በዓል የሚደረግበት ቦታ ነውን ብለው ጠየቁ። እሺ ቃሉ ላ ሰሃቦችም ላ አሉ። ፈቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ዐለይሂ ሰላቱ ወሰላም ኡፊ ቢነዝሪክ ስለትህም ሙላ ፈኢነሁ ነገሩ እኮ ላ ወፋአ አይሞላም ሊነዝሪን ስለት ፊ ማዕሲየቲ አላሂ አላህን በሚያመፁ ቦታ ላይ ስለት አይሞላም። ወላ ፊሃ ወላ የምሊኩ ኢብኑል አደም ፊማ ላ ይምሊኩ ኢብኑል አደም ያኔ የአደም ልጅ በማይችለው ነገር በማይቆጣጠረው ነገርም ያኔ ስለቱን ሊሞላ አይችልም ነው። ለምሳሌ አላህ ሱብሓነሁ ወተዓላ በእግራችን እንድንሄድ ነው የፈቀደልን። በእግር ነው የምንሄደው፣ ግን በክንፍ አውጥተህ በክንፍ እንዲበር አድርገኝ ብዬ ብሳል ይሄ የኛ አይደለም ማለት ነው። የኛ ጸባይ አይደለም፣ የወፍ ጸባይ ነው። ረዋሁ አቡ ዳውድ ወኢስናዱሁ አላ ሸርጢሂማ በቡኻሪ እና በሙስሊም ነው ሸርጣቸው ማለት ነው። ያኔ መስፈርቱ በዛ ተዘግቧል ነው። ወላሁ አዕለም። እንግዲህ ከዚህ ጋር የሚያሳየን ነገር ስለት እንደሚቻል ስለት ይቻላል፣ ግን ያ ስለት አላህ ሱብሓነሁ ወተዓላ የምታመጽበት ቦታ ላይ እንደማይሞላ እንረዳለን ማለት ነው። እሺ 12ኛው ባብ ላይ ሚነሽርኪ ነዝር ሊገይሪላህ ሚነሽርክ ከሽርክ መሆኑን የሚነግረን ርዕስ ነው። እነዝሩ ነዝር ማለት ነው። ስለት ሊገይሪላህ አላህ ሱብሓነሁ ወተዓላ መሳል
ከአላህ ሱብሓነሁ ወተዓላ ውጭ ባለ አካል መሳል ሽርክ እንደሆነ የሚነግረን አርዕስት ነው ይላል። ሊቀውሊሂ ማስረጃው ዩፉነ ቢነዝር ስለታቸውን ይሙሉ ይላል። የአላህ ንግግር ነው። አሁንም ወቀውሊሂ ወማ አንፈቅቱም ሚን ነፈቀትን አው ነዘርቱም ሚን ነዝሪን ፈኢነላሀ የዕለሙሁ። ወማ አንፈቅቱም የሰጣችሁትም ሚን ነፈቀትን ከርዚቅ ከስጦታ ማለት ነው የሰጣችሁ አው ነዘርቱም ወይም ደግሞ ስለት የተሳላችሁትን ሚን ነዘሪን ስለትም የተሳላችሁትን ፈኢነላህ አላህ እኮ ያዕለሙሁ ያውቀዋል። ነፈቃ የሚያረጋችሁትን ከነፈቃ ከርዚቅ ከሰጠናችሁ የሰጣችሁትንም ከነዝርም ደግሞ ማነው ከስለትም የተሳላችሁትንም አላህ ሱብሓነሁ ወተዓላ ያውቃል ይላል። ወፊ ሶሒሐይ በቡኻሪ እና በሙስሊም እንደመጣው አን አይሸተ ረዲየላሁ ዐንሃ አነ ረሱሉላህ ሰለላሁ ዐለይሂ ወሰለም ቃል መን ነዘረ የተሳለ አዩጢዕ አላሁ አላህን ለመታዘዝ የተሳለ ፈልዩጥዑሁ ይታዘዘው። ወመን ነዘረ የተሳለ አያዕሲየላህ ነው የሚለው አላህን ለማመጽ የተሳለ ሰው ፈላ ያዕሲ አያምጽ አላህን በሚያስቆጣ ነገር ስለተስሎ ከሆነ ያቋርጠው ነው ስለቱን። እሺ 13ኛው ባብ ላይ ሚነ ሽርኪ ከሽርክ የሆነው ሊእስቲአዘቲ ቢገይሪላህ ከአላህ ሱብሓነሁ ወተዓላ ውጭ ባለ ነገር መጠበቅን አስመልክቶ ከሽርክ እንደሆነ የሚነግረን አርዕስት ነው ይላል። ወቀውሉላሂ ተዓላ አላህ ሱብሓነሁ ወተዓላ ንግግር ወአነሁ ካነ ረጁሉን ሚነል ኢንሲ የዑዙነ ቢሪጃሊን ሚነል ጅን ወአነሁ ነገሩ እኮ ካነ ነበረ ሪጃሉን አንድ ሰው ሚነል ኢንሲ ከሰው ልጅ የዑዙነ የሚጠበቅ ቢሪጃሊ ሚነል ጅን ከጅን ከሆነ አካል ያኔ ከጅን በጅን የሚጠበቅ የዑዙሁ ቢሪጃሊ ሚነል ጅን ከጅን ከሆነ ወንድ ማለት የሚጠበቅ ነበር አንድ ሰው ይላል። ሱብሃነላህ አን ኸውለተ ቢንት ሐኪም ረዲየላሁ ዐንሃ ቃለት ሰሚዕቱ ረሱለላህ ሰለላሁ ዐለይሂ ወሰለም የቁሉ መን ነዘለ የገባ ወይም የወረደ መንዚልን ቤትን ማለት ነው የገባ ከቤት ያኔ መነዘለ የገባ መንዚለን በቤት ውስጥ ማለት ነው። ፈቃል ከዛም ያለ አዑዙ ቢከሊማቲላሂ ታመቲ አዑዙ እጠበቃለሁ ቢከሊማቲላሂ ታመቲ ሙሉ በሆነ በአላህ ሱብሓነሁ ወተዓላ ቃል እጠበቃለሁ ሚን ሸሪ ከመጥፎ ማኸለቅ ከመጥፎ ከፍጡር ማለት ነው። ለም የዱሩሁ አይጎዳውም ሸይኡን አንዳች ነገር ሀታ የርተሒል እስተሚጓዝ ሚን መንዚሊሂ ከዛ ከገባበት ቤት ዛሊክ ከዛ ቤት ማለት ነው እስከወጣ ድረስ ምንም ነገር አይጎዳውም እሱን ይላል። ምን ያለ ምን ፈቃለ አዑዙ ቢከሊማቲላሂ ተመቲ ሚን ሸሪ ማ ኸለቅ ያለ ሰው ማለት ነው። ሱብሃነላህ ረዋሁ ሙስሊም ዘግበውታል። ባቡ 14ኛው ባብ ሚነ ሽርኪ ከሽርክ ተሽርክ እንደሆነ የሚነግረን ነው። አየስተጊሰ የሚጠበቅ መጠበቅ ማነው እርዳታን የፈለገ ማለት ቢገይሪላህ ከአላህ ሱብሓነሁ ወተዓላ ውጭ ባለ አካል እርዳታን መጠየቅ መፈለግ ከሽርክ እንደሆነ የሚነግረን አርዕስት ነው። አው የድዑ ገይረሁ ወይም ደግሞ ከሱ ውጭ ያለም መጣራት እናቴ ድረሽ አባቴ ድረሽ ይህም ሽርክ ነው ማለት ነው። ወቃለ አላሁ ተዓላ አላህ ሱብሓነሁ ወተዓላ አለ ወላ ተድዑ አትጣሩ ሚን ዱኒላሂ ከአላህ ሱብሓነሁ ወተዓላ ውጭ ወማ ላ የንፈዑከ የማይጠቅምክ
ወላ የዱሩክ የማይጎዳህን አትጣራ። ፈኢን ፈዓልተ ተተገበርክ ፈኢነከ አንተ ኢዘን ሚነ ዛሊሚን አንተን ጊዜ ላይ ከበደለኞች ነክ። ወኢን የምሰስከ አላህ ቢይዝክ ቢዱሪን በመጥፎ ፈላ ካሺፈ ለሁ ለሱ የሚያነሳለት የለም ኢላ ሁወ አላህ ሱብሓነሁ ወተዓላ ቢሆን እንጂ። ወቀውሉሁ ንግግሩ ያለ ሱብሓነሁ ወተዓላ ፈብተጉ ዐንደላሂ ሪዝቀ ወዕቡዱህ ፈብተጉ ፈልጉ ዐንደላሂ ከአላህ ሱብሓነሁ ወተዓላ ዘንድ ሪዝቅን ማለት ነው ሲሳይን ወዕቡዱህ እሱን ብቻ ተገዙ ይላል። ወቀውሉሁ አሁንም ያለህ ንግግር ነው። ወመን አضሉ ሚመን የድዑ ማን ጠማማ አለ ሚመን የድዑ ከሚጣራ ሚን ዱኒላሂ ከአላህ ሱብሓነሁ ወተዓላ ውጪ ከሚጣራ ማን ጠማማ አለ? ጠማማው እሱ ነው። መላ የስተጂቡ ለሁ ለሱ መልስ የማይሰጠውን የሚጣራ ኢላ የውመል ቂያማ እስከ ቅያማ ድረስ ማለት ነው። ለሱ መልስ የማይሰጠውን ከሚጣራ ማን ጠማማ አለ? እሱ ነው ጠማማው ነው። አልአያተይኒ ወቀውሉላሂ ተዓላ ለሱብሓነሁ ወተዓላ ንግግር ነው። ወመን ዩጂቡል ሙጠረ ኢዛ ደዓሁ ወየክሽፉ ሱእ ወመን ዩጂቡ ሙጠረ የተጨነቀን ዳዕዋ ሰሚ ወይም ደግሞ እሺ የሚል ኢዛ ደዓሁ በተጣራ ጊዜ ወየክሽፉ የሚያገልለት ሱእ መጥፎን የሚያገልለት አላህ ነው። አላህ ብቻ ነው። ረዋሁ ጠብራንይ በዘገበው አነሁ ከነ ነበረ ፊ ዘማኒ ነቢይ ሰለላሁ ዐለይሂ ወሰለም በረሱል ዘማን በረሱል ጊዜ ነበር ማለት ነው። በረሱል ክፍለ ዘመን ጊዜ ሙናፊቅ ነበረ። ዩኡዚል ሙእሚኖችን የሚጎዳ አዛ የሚያረግ ፈቃለ ባዕዱም ከፊሏቸው አሉ ቁሙ አይልም ቆይ እስኪ አይዋ ቁሙ ቢና ነስተጊሱ ቢረሱሉላሂ ሰለላሁ ዐለይሂ ወሰለም ቁሙ ቢና ተነሱ ነስተጊሱ እንረዳ ቢረሱሉላሂ ሰለላሁ ዐለይሂ ወሰለም ረሱል ዐለይሂ ሰላም በረሳቸው እንረዳ ምን ሀዘይ ሙናፊቅ ከዚህ ከሙናፊቅ ሰውዬ ፈቃለ ነቢይ ሰለላሁ ዐለይሂ ወሰለም ነቢያችንም አሉ ኢነሁ ላ የስተጋሱ ቢ እነሁ ነገሩ እኮ ላ የስተጋሱ ቢ በእኔ እርዳታ እኮ አይቻልም። ወኢነማ ዩጋሱ ቢላሂ አላህ ሱብሓነሁ ወተዓላ ብቻና ብቻ ነው የሚረዳው አሉ። ስለዚህ እኔ መርዳት አልችልም ነው። እሺ ባቡ ቀውሊላሂ ተዓላ አላህ ሱብሓነሁ ወተዓላ ንግግር ነው አርእስቱ ይላል አዩሽሪኩነ ማ ላ የኽሉቁ ሸይአን ወሁም ዩኽለቁን ወዩሽሪኩነ ያጋራሉን ማ ላ የኽለቁ የማይፈጥሩ የሆኑትን አካል ሸይአን ቅጣትን የሚያክል የማይፈጥሩትን የሆኑን ፍጡራን ያጋራሉን ወሁም እነሱ ዩኽለቁነ የተፈጠሩ ሆኖ ካለ ወላ የስተጢዑነ አይችሉም ለሁም ነስራ ለነሱ እርዳታ ምንም አይችሉም ይላል። ወቀውሉሁ ንግግሩ ወለዚነ እነዚያ የድዑነ የሚጠሩት ሚን ዱኒላሂ ከአላህ ሱብሓነሁ ወተዓላ ውጭ ያሉት የሚጠሩት ማ የምሊኩን አይቆጣጠሩም ሚንቅጥሚር የተምር ብናኟን ቅጠሏን ያክል የተምሯን ተስር ያለችውን ወረቃዋን ፌስታል የምትመስለዋን እሷን እንኳን አይፈጥሩም ይላል አላሁ ሱብሓነሁ ወተዓላ። ፊ በሶሒህ በሆነው እኔ አነስ ረዲየላሁ አንሁ ቃል ሹጀ ነቢይ ሰለላሁ ዐለይሂ ወሰለም ነቢያችን ዐለይሂ ሰላቱ ወሰላም ተፈነከቱ የውመ ኡሁድ የኡሁድ ዘመቻ ዕለት ፈቃለ አለ ከዛም ረሱል ከይፈ ዩፍሊሁ ቀውሙን ሸጁ ነቢይሁም ነቢያቸውን እንደዚህ ፈንክተው እንዴት ነው ነጃ ፈላህ የሚወጡት አሉ። ፈነዘለት
እንግዲህ የአላህ ሱብሓነሁ ወተዓላ ሱራ ቁርአንን አወረደ ለአያ ለይሰ ለከ ለአንተ ምንም ጉዳይ የለም ሚነል አምር ከጉዳይ ምንም ነገር የለም ሸይኡን አንዳች ነገር ምንም የለም አንተ የምታውቀው ነገር የለም። እነዚያ ነብያችንን የፈነከቱት ያው ሰልመዋል ማለት ነው። ሻሃዳ ይዘዋል ያው መጨረሻ ላይ ወፊሂ አኒ ኢብኑ አሁንም ወፊሂ አሁንም ዘገባ አለ በሷሂህ ማለት ነው። ኢብኑ ዑመር ረዲየላሁ ዐንሁማ መልካም ስራቸውን አላህ ይውደድላቸውና አብደላህ ኢብኑ ዑመር እነሁ ሰሚዐ ነቢያችን ሰለላሁ ሰምቻለሁ ረሱል ዐለይሂ ሰላቱ ወሰላም ሰምቻለሁ ኢዛ ረፊዐ ከፍ ባለ ጊዜ ራእሰሁ ራሳቸውን ሚን ሩኩኢ ከሩኩዕ ፊ ረካዓቲ አኺር ከመጨረሻው ረካ ማለት ነው። ራሳቸውን ቀና ባደረጉ ጊዜ ሚነል ፈጅር ከፈጅር ሶላት የቆሉ ይላሉ አላሁመ ለዐን ፉላነን ወፉላነን ወፉላነን አላሁመ ለዐን አላሁመ እርገም ፉላነን እከሌን ወፉላነን እከሌን ወፉላነን እከሌን ባዕደሃ የቁሉ ሰሚዐ አላሁ ሊመን ሐሚደሁ ረበና ወለከል ሐምድ ይላሉ ይላል። ፈአንዘለ አላሁ አላህ ሱብሓነሁ ወተዓላ ወረደ ለይሰ ለከ ሚነል አምሪ ሸይኡን በዚህ ጉዳይ ላይ ምንም ጉዳይ የለህም ያኔ የምታውቀው ነገር የለም አሉ ማለት ነው። ሱብሃንአላህ ለረሱል ይሄም ወረደላችሁ ለይሰ ለከ ለአንተ ምንም ነገር ሚን አምር ከጉዳዩ ምንም የለህበትም ሸይኡን አንዳች ነገር ወፊ ረዋየቲ በሌላ ዘገባ የዲዑ አላ ሶፍዋነ ኢብኑ ኡመይህ ወሱሒለ ኢብኑ አምሪን ወልሓሪት ኢብኑ ሂሻም ፈነዘለት ለይሰ ለከ ሚነል አምሪ ሸይኡን የሚለው ማለት ነው። በሌላም ዘገባ መጥቷል ማለት ነው። ወፊሂ አን አቢ ሁረይረተ ረዲየላሁ ዐንሁ ቃል ቃመ ረሱሉላህ ሰለላሁ ዐለይሂ ወሰለም ሒነ ኡንዚለ ዐለይሂ ወአንዚር ዐሽረተከ አቅረቢን ቃለ ያ መዕሸረል ቁረይሽ ሱብሃነላህ። እንግዲህ ይሄ ቁርአን አያ ሲወርድላቸው ወአንዚር ዐሽረተከል አቅረቢን የሚለው ያኔ የቅርብ ዘመዶችህን አስጠንቅቅ ባላቸው ጊዜ አላህ ሱብሓነሁ ወተዓላ ነቢያችንም አሉ ያ መዕሸረል ቁረይሽ እናንተ የቁረይሽ ስብስብ ሆይ አው ከሊመተን ነህውሃ እሽተሩ አንፉሰኩም ራሳችሁን ግዙ ላ ኡግኒ አንኩም ሚነላሂ ሸይአ ከአላህ ሱብሓነሁ ወተዓላ ጉዳይ ላይ ምንም ልረዳችሁ የምችለው ነገር የለም። ያ አባሱ ኢብኑ ዐብደል ሙጠሊብ ላ ኡግኒ አንከ ሚነላሂ ሸይአ ያ ሶፊየቱ አመተ ረሱሊላህ ላ ኡግኒ አንኪ ሚነላሂ ሸይአ ያ ሶፊየቱ አንቺ ሶፊያ ሆይ አመተ ረሱሊላህ የአላህ መልእክተኛ አክስት ሆይ ላ ኡግኒ አላብቃቃሽም አንኪ ከአንቺ ሚነላሂ ሸይአ ከአላህ ሱብሓነሁ ወተዓላ ቅንጣትንም ቢሆን እማብቃቃሽ አይደለሁም አክስት የምትሆኒ ነው። ወያ ፋጡመቱ አንቺ ፋጡማ ሆይ ብንት ሙሐመድ የሙሐመድ ልጅ ሰሊኒ ጠይቂኝ ማሽእቲ የፈለግሽውን ሚን ማሊ ከገንዘብ ላ ኡግኒ አላብቃቃሽም አንኪ ሚነላሂ ሸይአ ከአላህ ሱብሓነሁ ወተዓላ ከሱ ምንም ማብቃቃሽና ማድነሽ አይደለሁም። በዱንያ ላይ ግን ገንዘብ ከሆነ ጠይቂኝ ይላሉ ሰለላሁ ዐለይሂ ወሰለም። ሱብሃንአላህ እንግዲህ ረሱል ዐለይሂ ሰላቱ ወሰላም ለማስጠንቀቅና ለማበሸር ነው የመጡት ማለት ነው። ሁላችሁም ነብያቶች ለማበሸርና ለማስጠንቀቅ ከሽርክ ሊያስጠነቅቁና በተውሂድ ሊያበሽሩ
ከእሳት ሊያስጠነቅቁና በጀነት ሊያበሽሩ ነው የመጡት ማለት ነው ሁሉም ነብያት። እንግዲህ የዛሬው ቪዲዮ በጣም ረዘመ፣ አፉ በሉኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። የተሳሳኩትንም ደግሞ ኮመንት ላይ አስቀምጡልኝ፣ አስተካክላለሁ በኮመንታችሁ ምክንያት ማለት ነው። ጀዛኩሙላህ ኸይረን። ሰላሙ አለይኩም ወራህመቱላሂ ወበረካቱ።